ብሮ ሁሉም ቀን ማለት ነው እንደምትፈልገው አይሄድልም። አንዳንድ ቀናት አሉ በቃ ላይክ የሆነ ዝገት ድክም ይልሃል። በቃ ነገሮች በቃ አይሳኩልኝም፣ በቃ መውደቄ ነው፣ በቃ ተበላሸብኝ ምናምን ብለህ የምትውላቸው ቀናቶች አሉ። ግን እነሱ ቀናቶች ናቸው አንተ ስኬታማ ሆነህ እንድትወጣ የሚያደርጉ። ቢካዝ አብዛኛው ሰው እነዛ ቀናቶች ሲመጡ ተሰባብሮ ቁጭ ይላል፣ ተጠቅልሎ ነው የሚውለው። ገባችሁ? አሁን እኔ የተማርኩት ደግሞ ማለት ነው እንደዚህ አይነት ቀናቶች ሲመጡ ከነ ጭንቀቴ፣ ከነ ራስ መጠራጠሬ፣ ከነ አዝግ የሆነ ቀን መስራትን እመርጣለሁ። በተቻለኝ አቅም በቃ የሆነ በአቅሜ የሆነ ነገር መሞከር እፈልጋለሁ እና ሁላችንም በየአቅማችን ባለንበት ሁኔታ ብንሞክር፣ ትንጥዬ ብንሞክር የት ደረጃ በደረስን ማለት ነው። እውነት ምንም ቀን ሊሰብረኝ አይችልም። እኔ ምንም ጭንቀት፣ ምንም ሀዘን፣ ምንም ንዴት ሊሰብረኝ አይችልም። ሜቢ ሊያዳክመኝ ይችላል ትንሽ፣ ግን መቀጠሌ መሄዴም አላቋርጥም። አሸናፊነቱ ደግሞ መሄዱ ላይ ነው ያለው። ባይገርማችሁ አሸናፊ መሆን ከፈለግ ሁሉም ነገር በአንዴ አጠናቀቅ ማለት አይደለም። መሄድ ትችላለህ ወይ? ፈተና በሚበዛበት፣ ዝናብ በሚበዛበት፣ ዲስትራክሽን በሚበዛበት ጊዜያቶች መሄድ መጓዝ ትችላለህ ወይ? ፍጥነቱ ሊለያይ ይችላል። አሁን ለምሳሌ ዛሬ ትንሽ ደከም ብሎኛል። ገባችሁ? ዝገት የሆነ ቀን ያሳለፍኩት፣ ግን ማታ አካባቢ ላሸንፍ እችላለሁ። ሁ ኖውስ እናንተም ልታዩ ትችላላችሁ ይህ ማሸነፌን ማለት ነው። ለምን? ቢካዝ እየተንቀሳቀስኩኝ ነው። በተቻለኝ አቅም ወደፊት እያልኩኝ ነው። ኢቭን ፍርሃት ቢኖርም ጭንቀት ቢኖርም ማለት ነው። እሺ። እና ጋይስ እንዳታቋርጡ፣ አላማው መንቀሳቀስ ላይ ነው። ጀስት እንዳትደርቁ። የደረቀ ሰው ቶሎ ይሰበራል፣ የቆመ ሰው መሞቱ አይቀርም። ስለዚህ መንቀሳቀስ፣ ወደፊት፣ ወደኋላ ሳታይ ወደፊት ጉዞህን ብቻ ማርያምን